አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም እንደምን አላችሁ? ውድና የተከበራችሁ ቤተሰቦቼ ዛሬ ይህን የመሰለ ሹራብ አሰራሩን ባላችሁ መሰረት አሰራሩን ይዤላችሁ መጥቻለሁኝ። እኔ የሰራሁት በዳንቴሉ ክር ነው፣ በሀገር ውስጡ ማለት ነው። የሹራብ ክር ይነጫጫል። ሀገራችን ውስጥ የሚመጣው ሀገር ውስጥ የሚገባው ክር ስለሚነጫጭ በዚህ ነው ብዙ ሰው የሚፈልገው እና የታዘዝኩት በሀገር ውስጥ ክር ስለነበር በሀገር ውስጥ ክር ነው የሰራሁት። አራቱን አንድ ላይ አድርጌ ማለት ነው ወፈር እንዲል። በመጀመሪያ ሸምቀቆ ሰራሁኝ። ከዛ ሰንሰለት በሰንሰለት ሰርተን ነው የምንጀምረው። ሰንሰለቱን የምንፈልገውን ያክል መጠን ነው ሴንቲሜትር በሴንቲሜትር እየለካን ከሴንቲሜትሩ ሰንሰለቱን ትንሽ እርዘም በማድረግ ከምንፈልገው ሴንቲሜትር ማለት ነው እየሰራን ስንመጣ ስለሚሰበሰብ ትንሽ ጨመር አድርገን ሰንሰለቱን እንሰራለን ማለት ነው። በዚህ መልክ እንግዲህ የምፈልገውን ያክል መጠን ሰንሰለት ሰርቻለሁኝ። 111 ነው መሰለኝ የሰራሁት እኔ። 53 ሳንቲም እንዲሆንልኝ ነው አድርጌ የሰራሁት። ሰንሰለቱን ስለካው አሁን እንደዚህ ገና ስጀምረው ስለካው በዚህ ሰንሰለቱን ስለካው ከ53 ትንሽ ተረፍ አድርጌ ነው የምሰራው፣ እየሰራሁበት ሲሄድ ሰብሰብ ስለሚል ማለት ነው። ይህንን ሰንሰለቱን ከሰራው በኋላ በጀርባው ነው የምጠልፈው። በጀርባው ድርብ ኪሎሽ ነው የምሰራው ማለት ነው። በጀርባው ባለችው ነው የምሰራው። ጉንጉኑ ከስር የሚያምር እንዲሆንልኝ ማለት ነው። ድርብ ኪሎሽ ሙሉውን ሰንሰለት ድርብ ኪሎሽ እሰራለሁ ማለት ነው። ሀፍ ሁለት ጊዜ ሳይሆን የማወጣው በአንድ ጊዜ ድርብ ኪሎሽ ሆኖ በአንድ ጊዜ የሚወጣውን ማለት ነው። በዚህ መልክ ካዳረስኩት በኋላ ቀጣዩን ደግሞ ኢንሻአላህ አብረን እናያለን። እንደምታዩት እንግዲህ ከስር ጉንጉኑ እንዳለ ይሆንልኛል ማለት ነው። ከዚህ 10 ሰንሰል ሲቀረኝ አቋርጠዋለሁኝ። 10 ሰንሰል ሲቀረኝ ማለት ነው። ይሄውና ይሄን ይመስላል ድርብ ኪሎሹ። ከዚህ ግን 10 ሰንሰል ሲቀር አቋረጥኩት። ለምንድነው? ከስር ሹራቡ ከስር ጠበብ ያለ እንዲሆን ከዚህ በኋላ ድርብ ኪሎሽ ሳይሆን ነጠላ ኪሎሽ ነው የምሰራው። ሳልጠልፍ ገብቼ ከዛ በኋላ ሀፍ ነው የምጠልፈው ማለት ነው። በዚህ መልኩ ነጠላ ኪሎሽ እሰራለሁ ማለት ነው። 10ሩን ሰንሰል ከዛ ከስር እንደ ጠርዝ ይሆንልኛል፣ ጠበብ ይላል ማለት ነው። እንደምታዩት እንግዲህ በዚህ መልክ 10ሯን ጨርሳለሁኝ። ከዛ በኋላ ያለው ተመሳሳይ ነው። እዚህ ጋር እንግዲህ 10ሯን በነጠላ ኪሎሽ ከጨረስኩኝ በኋላ እዞራለሁኝ ማለት ነው። ዙሬ አንድ ሰንሰል እሰራለሁ። በዚህ መልክ አንድ ሰንሰል እሰራና ከዚህ በኋላ የምሰራው በጀርባ ነው። በጀርባ ባለችው በአንዷ ብቻ ነው። ከጉንጉኑ በአንዷ 10ሩን ያው 10 ነጠላ ኪሎሽ አይደል የሰራሁት። በተመሳሳይ 10 ነጠላ ኪሎሽ እሰራለሁ ማለት ነው። አንዷን ጉንጉን ይዤ ነው ከጉንጉኖቹ በጀርባ በኩል ያለችዋን አንዷን ይዤ ነው የምጠልፈው እንደምታዩት ማለት ነው። በዚህ መልክ እንግዲህ 10ሩን እሰራለሁኝ። ከ10ሩ በኋላ ያለውን ሙሉውን ድርብ ኪሎሽ እሰራለሁኝ። በዛው ከጉንጉኗ አንዷን እየያዝኩ ነው የምሰራው። ከዚህ በኋላ እስከሚያልቅ ድረስ የሚሰራው ከጉንጉኑ አንዷን እየያዝን ነው ማለት ነው። መጨረሻ ላይ ብቻ አንዷን ብቻ መጨረሻ ያለችዋን
ሁለቱንም ጠልፈን እንሰራለን ማለት ነው እንጂ ሌላው አንዷን ይዘን ነው የምንሄደው። 10 ይህን ይመስላል እንግዲህ አንዷን እየያዝን ስንሄድ ሌላ ጉንጉን ዲዛይን ያመጣልናል ማለት ነው። ከዚህ በኋላ ያለው እንደምታዩት ሁለት ጠልፌ ነው የገባሁት። ድርብ ኪሮሽ ነው የምሰራው ማለት ነው። በዚህ መልኩ አንዷን ያልኳችሁ እንደዚህ ማለት ነው። በዛኛው ሳይድ ያለችውን አንዷን ብቻ እንደምታዩት እንግዲህ እስከ መጨረሻው ሰርቼ ደግሞ እንገናኛለን። ይኸውላችሁ ወደ መጨረሻው ደርሻለሁኝ። በዚህ መልኩ በተመሳሳይ ጨርሰን የመጨረሻዋን እንዳልኳቸው የመጨረሻዋን አንዷን ብቻ አይደለም የምጠልፈው፣ አንዷን ብቻ ሳይሆን ሁለቱንም ነው። በዚህ መልኩ ሁለቱንም ጠልፌ እሰራለሁ ማለት ነው። የመጨረሻዋን ብቻ ከዛ በኋላ ዙረን አንድ ሰንሰል እንሰራለን። አንድ ሰንሰል ሰርተን በተመሳሳይ በጀርባ በኩል ባለችው ነው ስንመለስ ነው እንጂ አሁን ላይ አንዷን ነው እንደ ሁሉም የምንሰራው። ተመልሰን ስንመጣ ግን በሁለቱም እንጠልፋለን ማለት ነው። እንደምታዩት እንግዲህ በዚህ መልክ አስሯ ሰንሰል ስትቀር ድርብ ኪሎሽ ሰርተን እንመጣለን። አስሯን ደግሞ እንደተለመደው ነጠላ ኪሎሽ እንሰራታለን ማለት ነው። ከዚህ በኋላ ምንም የተለየ አሰራር የለውም። አስሯ ደግሞ እናንተ ከፈለጋችሁ 5 ጠበብ ማድረግ ከፈለጋችሁ 5ም ከዛም በታችም ከዛም በላይም ማድረግ ትችላላችሁ። ከ10 በላይም ማድረግ ትችላላችሁ። ይሄን እንደ ፍላጎታችሁ ይሆናል ማለት ነው። ያው እኔ 10 ነው ያደረኩት እና ለዛ ነው 10 10 የምላችሁ። እናንተ ግን በፈለጋችሁት ቁጥር ማድረግ ትችላላችሁ። ሌላው ምንም ተመሳሳይ ነው፣ የተለየ ነገር የለውም። ኢንሻአላህ በቀጣይ ቪዲዮ ደግሞ ከዚህ በኋላ ፊት ለፊቱን እና እጁን እንዴት እንደምሰራ ይዤላችሁ የምመጣ ይሆናል ኢንሻአላህ። አብራችሁን ስለሆናችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ ይሁንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።